ሰላም ጤና ይስጥልኝ የአይንዬ ሚዲያ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን ከኔ ጋር ሁሉ ሰላም ሁሉ መልካም ነው። እዩትማ ይሄ ጥንቅሽ አያምርም? ዋው! እስኪ ዛሬ ካነበብኩት ሴትነትና ፈተናዋ ከሚል አንድ አስተማሪ ታሪክ ይዤላችሁ መጥቻለሁ። ቤተሰብ ቪዲዮውን ስትጀምሩ ላይክ ያደረጋችሁ ጀምሩ። አብራችሁን እስከ መጨረሻው ቆዩ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ እላለሁ። ወደ ታሪኩ። አንዲት ቆንጂዬ መልከ መልካም ጨዋ ልጃገረድ ሴት ነበረች። በጣም ጨዋ ልጅ፣ በትምህርቷም ታታሪና ጠንካራ ነበረች። ከትምህርት ቤቷ አንደኛ ወጥታ የወርቅ ሜዳሊያ ተሸላሚም ነበረች። ስራ ለመጀመር የቅጥር ማስታወቂያ ባወጣው መስፈርት ከ200 ተወዳዳሪዎች አንደኛ በመውጣት የመስሪያ ቤቱ የሂሳብና ገንዘብ ክፍል ውስጥ ተቀጥራ መስራት ጀመረች። የቤተሰቧ የአግቢ ጥያቄ ግን በጣም እየተሰማት መጣና የቅርብ ጓደኛዋን ማማከር ጀመረች። ቤተሰቦቼ እንዳገባ ይፈልጋሉ፣ እኔ ግን ትንሽ ሰርቼ እነሱን ማገዝ መንከባከብ ነበር የምፈልገው። ነገር ግን ቤተሰቦቼ እንዳግዛቸው ሳይሆን የራሴ ህይወት እንዲኖረኝ ነው የሚፈልጉት። በተለይ እናቴ በጣም እያስጨነቀችኝ ነው። ሁልጊዜ ስገባና ስወጣ ማግባት አለብሽ እያለች ታስጨንቀኛለች ብላ ለጓደኛዋ አማከረቻት። ጓደኛዋም የቤተሰብ ትልቁ ደስታ ያንቺን ስኬት ማየት ነው። እነርሱን መንከባከብ ማለት ፈቃዳቸውን ማክበር ነውና ማግባት አለብሽ። ባይሆን ጥሩ ሰው ካንቺ ባህሪ ጋር የሚሄድና በተክሊል የማግባት ፍላጎት ያለው ወንድ እንፈልግና አግብተሽ ቤተሰቦችሽን አስደስቻቸው በማለት ተስማምተው ጓደኛዋ ጥሩ ሰው ፍለጋ ጀመረች። በሰው አጠያይቃ አገኘችና አስተዋወቀቻት። ልጅቷም ጋር መገናኘትና ማውራት ጀመሩ። ሻይ ቡና እያሉ መለያየት፣ ከዛም በስልክ ጠዋት ማታ ማውራት ቀጠሉ። በጣም ተግባቡ። በዚህ ጊዜ ልጅቷ አንድ አይነት ፍላጎትና አላማ እንዳላቸው ተረዳችና ደስ አላት። አንድ ቀን የመስሪያ ቤት ሂሳብ ስትሰራ ውላ ገቢ ማድረግ ሲኖርባት ሰዓት አለፈ። በተለመደው ሰዓት ልጁ ደወለ። የመገናኛችን ሰዓት ነው፣ የት ነሽ አላት። እሺ መጣው፣ ነገር ግን መገናኛ ቦታችን አንሄድም፣ በቁሜ አግኝቼህ ልሂድ። ስሰራ የዋልኩት ብር ገቢ ሳላደርግ ቦርሳዬ ውስጥ ነው፣ ጠዋት አስገባዋለሁ። ስለዚህ ይህን ይዤ ካፌ አልሄድም ስትለው ችግር የለም እኔ አለሁ ብሎ ተያይዘው የተለመደው ቦታ ሄዱ። ሻይ ቡና ሲሉ ሲጫወቱ ቆይተው ሆቴል ይዟት ሄደ። ጠዋት በሌሊት ቦርሳዋ ውስጥ ያለውን ብር ይዞ እሷን ጥሏት ጠፋ። አረፋፍዳ ከተኛችበት ስትነቃ ያለችው ሆቴል ውስጥ ነው። ደነገጠች። ሰውነቷን ደም በደም ሆናለች። የግድያ ሙከራ ተደርጎባትና ያመለጠች አይነት ስሜት ተሰማት። እንደምንም ተነሳችና ተነሳችና ተጣጥባ ልብሷን ለባብሳ ማታ የት እንደነበረች ማሰብ ጀመረች። ከልጁ ጋር ካፌ እንደነበረች ታስታውሳለች። ከዛ በኋላ ከማንም ጋር ለምን ሆቴል እንደመጣች አታውቅም። ከክፍሉ ወጣች። የሆቴሉ አስተናጋጅ ወደሚገኝበት ሄዳ የሆቴሉን ቁጥር
በመናገር ማን ይዟት እንደነበረ ስትጠይቅ እሱ ይዟት እንደመጣ አወቀች። ስልክ አንስታ ደወለች፣ አያነሳም። የእጅ ቦርሳዋን ፈተሸች፣ የያዘችው ብር የለም። በዚህ ጊዜ የምትገባበት ጠፋት። ለጓደኛዋ ደውላ ሁኔታውን አስረዳቻት። ጓደኛዋም በድንጋጤ አይዞሽ በማለት የት ነሽ ያለሽበት ልምጣ በማለት አድራሻውን ጠይቃ ተገናኙ። አይዞኝ በማለት አረጋጋቻት። ብሩን ከሚያውቁት ሰው ጠይቀው ማሰባሰብና መክፈል እንዳለበት ቶሎ ውሳኔ ላይ ደረሱ። ልጁ ጋር በጓደኛዋ ስልክም ቢደውሉ አያነሳም። ለሳምንት ያክል ቢደውሉ ስልኩ ዝግ ነው። ተስፋ ቆረጡ። ገንዘቡን ከሰው ማግኘት ስላልቻሉ ያው መከረኛ ቤተሰብ ተበድረው አገኙላትና ከፈሉ። ከ4 ወር በኋላ ሆዷ እየጨመረ አየች። ሆስፒታል ሄዳ ስትመረመር የ4 ወር እርጉዝና የኤችአይቪ ኤድስ እንዳለባት ተነገራት። ይህን መቋቋም አልቻለችም። በድንጋጤ ራሷን አጠፋች። ይህች ልጅ ይህን ሁሉ መከራ በአንድ ቀን ተቀበለች። የ30 ደቂቃ ምንም ትርጉም የማይሰጥ ስሜት ብሎ ራሷን ጠብቃ የኖረች ሴትን ክብረ ንጽህናዋን ወስዶ የተክሊል ዓላማዋን አሰናከለ። የኤድስ በሽታ ተጠቂ ያደረጋት። ባልተፈለገ እርግዝና ተስፋዋን አጨለመ። የቤተሰቦቿን ደስታ ነጠቀ። በመጨረሻም ሕይወቷን በላው። ለዚህ ነው ሴት ልጅ ብርጭቆ ናት እንጠንቀቅላት የሚባለው በምክንያት ነው። ሴት ልጅ ላይ የሚደርስ ትንሽ ጥፋት ብዙ መዘዝ ይዞ ይመጣል። የሴት ልጅ ጥፋቷ እንኳን ልማት ነው የሚባለው በምክንያት ነው። ጨክና ስለማጨክን ከፍታም ስለማከፋ ነው። ጨከነች ቢባል አኩርፋ ዝም ብትል ነው። ወንድ ግን አንዳንድ ወንዶች ለመሆኑ ስሜት ምን ማለት እንደሆኑ ያወቁት አይመስለኝም። ለመሆኑ እርካታስ ምንድን ነው? ምን እንደሆነ አይመልሱም። ለመሆኑ እርካታስ ቀምሳችሁ ታውቁ ይሆን? ስሜት እጅግ ጥልቅና ልዩ ደስታን የሚሰጥ ረቂቅ መግነጣዊ ኃይል ያለው ውድና ጥልቅ ነገር ነው። ስሜት በትክክል ከልብ በሆነ እውነተኛ ስሜት ልብ ለልብ በመዋደድ ሲሆን እጅግ ልዩና ሰላም ነው። እርካታውም ጣዕምና ወደር የማይገኝለት ነፍስና ስጋን የሚያለመልም ነው። ታዲያ ይህን ስሜት በመጀመሪያ ከልብ የምንወዳትን መርጠን ማፍቀርን፣ መታመንን፣ መጽናትን፣ መረጋጋትን፣ መወሰንን፣ መጠበቅን፣ ከልብ ጋር መገናኘትን፣ እኩል መፈላለግን፣ መዋደድን፣ መፋቀርን ይፈልጋል። ያችን የልብህን ሴት ስታገኛት ከትክክለኛው ስሜት ጋር ትገናኛለህ። ያኔ ታዲያ ቦታ፣ ጊዜ፣ መጠን፣ አይነት የሚባሉ ነገሮች አይለኩትም፣ ማለቂያም የለውም። የስሜትን ረቂቅ ምስጢር ያኔ ታውቃለህ። በሩጫ ዘለህ የገባህበት ስሜት ደስታ የለውም። ፍቅርን አታውቀውም፣ ጸጸትን እንጂ እርካታም አይሰጥህም። ዘለ ገብተህ ያገኘው ስሜት እርካታ ሳይሆን ጸጸት ብቻ ነው የሚሆነው። ለዚህ ለቆሸሸ ተግባር ብለህ ውድ የሰው ዘር ያውም የተከበረችዋን እንቁ ሴት ሕይወት አታበላሽ። ይህ እኮ አለማወቅና አለመታደል ነው።
እስኪ ወደ ቀልባችን እንመለስ። ሰው ሆነን የሰውን ዋጋ እንረዳ። ክቡር ለሚገባው ክብርን እንስጥ። እግዚአብሔር ማስተዋልን፣ ጥበብን፣ እውቀትን ከፍቅር ጋር ይስጠን። አሜን።